እንኳን ወደ ዛሬው አስደናቂ ጉዞ በሰላም መጣችሁ። የዛሬው መዳረሻችን እጅግ በጣም ጤናማና ጣዕም ያለው የአትክልት ዘይት ምንጭ የሆነው የሱፍ አበባ ዘር ወደ ወርቃማ ዘይትነት የሚቀየርበትን ጉዞ ነው። ብዙዎቻችን የሱፍ አበባ ዘይትን ለምግብነት እንጠቀማለን፣ ግን ይሄ ውድ ምርት የምናገኝበት ሂደት በትክክል አናውቀውም። ዛሬ ከሱፍ አበባ ማሳዎች ከትንሿ የሱፍ አበባ ፍሬ እስከ ታሽጎ ወደ ገበያ እስኪቀርብ ያለውን ሂደት በዝርዝር እንመለከታለን። የሱፍ አበባ ዘይትን የማምረት ሂደት የሚጀምረው በሜዳ ላይ ነው። የአበቦቹ ራሶች ሙሉ በሙሉ ሲበስሉ፣ ዘሮቹ ሲደርቁና ሲጠቁሩ ለመሰብሰብ ዝግጁ ይሆናሉ። የመጀመሪያው እርምጃ የሚሆነው ዘር መሰብሰብ ነው። ትላልቅ የመሰብሰቢያ ማሽኖች ዘሮቹን በጥንቃቄ ከአበቦቹ በመለየት ይሰበስባሉ። ከዚያም ዘሮቹ ወደ ማቀነባበሪያ ፋብሪካ ሲመጡ መጀመሪያ ከቆሻሻና ቅጠሎች፣ ድንጋዮችና አፈር ከመሳሰሉት ይጸዳሉ። ይህ በጣም አስፈላጊ ነው። አሁን ዘሮቹ ከሁሉም ቆሻሻዎች ከጸዱ በኋላ ወደ ዘይትነት የመለወጥ ሂደታቸው ይጀምራል። የሱፍ አበባ ዘይት ውጫዊ ሽፋን ወይም ሼል እና ውስጣዊ ለስላሳ ክፍል ከርኔል አለው። የሱፍ አበባ ዘይት በዋናነት የሚገኘው ከውስጡ ክፍል ነው። ስለዚህ ዘሮቹ በሚፈጩበት ማሽን ውስጥ ያልፋሉ እናም ውጫዊ ሽፋናቸው ይወገዳል። ይህ ሂደት የዘይት ምርቱን መጠንና ጥራት በእጅጉ ይጨምራል። የተፈጨው ዘር ከዚያም ወደ ትላልቅ ታንከሮች ውስጥ ይገባል። እዚያም በሙቀት ይበስላል። ይህ ሙቀት ዘይቱን በቀላሉ ከዘሩ እንዲወጣ ያግዘዋል። ይህ ሂደት ተከትሎ ዘሩ ተጭኖ ወይም ተጨፍልቆ ለቀጣይ ምዕራፍ ዝግጁ ይሆናል። ይህ ወሳኝ እርምጃ ነው። የተቀቀለውና የተፈጨው ዘር ወደ ትልልቅ መጭመቂያ ማሽኖች ውስጥ ይገባል። እነዚህ ማሽኖች በከፍተኛ ኃይል ዘሩን በመጫን ንጹህ የሱፍ አበባ ዘይት ያወጣሉ። ይህ ከዘሩ የሚገኘው የመጀመሪያውና ከፍተኛ ጥራት ያለው ዘይት ነው። አሁን የወጣው ዘይት ለምግብነት ከመድረሱ በፊት ተጨማሪ ማጣራት ያስፈልጋል። በዚህ ደረጃ ዘይቱ ከቀሪው ቆሻሻ፣ ጠንካራ ቅንጣቶችና አላስፈላጊ ንጥረ ነገሮች ይጸዳል። ዘይቱ አሲዶችን ለማስወገድ በውሃና በሶዲየም ሃይድሮክሳይድ ይታጠባል። በመጨረሻም ዘይቱ ሽታና ቀለሙ እንዲወገድ ይደረጋል። ይህ ሂደት ዘይቱን ምንም አይነት ሽታ ወይም ቀለም የሌለው ያደርገዋል። ይህም ለምግብነት የበለጠ ተመራጭ ያደርገዋል። አሁን የሱፍ አበባ ዘይት ተዘጋጅቷል። በተዘጋጀው የቧንቧ መስመር አማካኝነት ወደ ንጹህ ማስቀመጫ ወይም ጠርሙስ ውስጥ ይሞላል። ጠርሙሶቹ ወዲያውኑ በክዳን ተዘግተው የምርቱ ስም ይለጠፍባቸዋል። የተሞሉትና የምርቱ ስም የተለጠፈባቸው ጠርሙሶች ለመጨረሻ ጊዜ ምርመራ ይደረግባቸዋል። ከዛም ለገበያ ለመውጣት በመኪናና በመጋዘኖች ይዘጋጃሉ። የሱፍ አበባ ዘይት ታሪክ የጀመረው ከብዙ ሺህ ዓመታት በፊት በሰሜን አሜሪካ ነበር። በጥንት ዘመን የነበሩ የአሜሪካ ተወላጆች የሱፍ አበባን ፍሬም በመብላት ዘይቱን በመስራት እንዲሁም ለሕክምና አገልግሎት ይጠቀሙበት ነበር። ነገር ግን ዘይት ለንግድ ምርትነት በስፋት መመረት የተጀመረው በ18ኛው ክፍለ ዘመን በሩሲያ ውስጥ ነበር። ከዛም በዓለም ዙሪያ ተስፋፋ። የሱፍ አበባ ዘይት በዓለም ላይ ከሚጠቀሙባቸው ዘይቶች አንዱ ሲሆን አንዳንድ አስገራሚ እውነቶች አሉት። በዓለም ላይ ከሚመረቱት የአትክልት ዘይቶች መካከል የሱፍ አበባ ዘይት አራተኛው ትልቁ ምርት ነው። ይህ ቦታ የተያዘው ከዘንባባ ዘይት፣ ከአኩሪ አተር ዘይት እና ከካኖላ ዘይት በመቀጠል ነው። ሩሲያ እና ዩክሬን በዓለም ላይ የሱፍ አበባ ዘይትን በማምረት ዋነኛ ሀገሮችና ላኪዎች ናቸው። እንግዲህ የሱፍ አበባ ዘይትን ታሪክ ካየን ለጤናችን ምን ጥቅሞች አሉት? በርካታ ሳይንሳዊ ጥቅሞች አሉት። የሱፍ አበባ ዘይት በቫይታሚን ኢ የበለጸገ ሲሆን ይህም የሰውነት ሴሎች ከጉዳት የሚከላከል የጸረ ኦክሲዳንት ባህሪያት አሉ። በውስጡ የሚገኘው ሊኖሊክ አሲድ የኮሌስትሮል መጠንን ለመቀነስና የልብ ጤናን ለመጠበቅ ይረዳል። ጤናማ የሆነ ያልጠገበ ስብን በውስጡ ስለያዘ ለልብ ጤንነት በጣም ጠቃሚ ነው። ነገር ግን እንደ ማንኛውም ምግብ የሱፍ አበባ ዘይት የራሱ ጥንቃቄ የሚሹ ጉዳዮች አሉት። የሱፍ አበባ ዘይት በኦሜጋ 6 ስብ የበለጸገ ነው። ይህ ስብ ለሰውነት ጠቃሚ ቢሆንም ከኦሜጋ 3 ስብ ጋር ሚዛኑን ካልጠበቀ ችግር ሊፈጥር ይችላል። እንደ ሁሉም ዘይቶች የሱፍ አበባ ዘይትም በካሎሪ የበለጸገ ነው። ስለዚህ ለክብደት መጨመር ስለሚዳርግ በልክ መጠቀም አስፈላጊ ነው። አንዳንድ የሱፍ አበባ ዘይቶች በአሰራራቸው ምክንያት አነስተኛ የጤና ጥቅሞች ሊኖራቸው ይችላል። ስለዚህ ሲገዙ በጥንቃቄ መምረጥ ይመከራል። የሱፍ አበባ ዘይት ከምግብ አሰራር በተጨማሪ ለብዙ ዓላማዎች ይውላል። ለምሳሌ በኮስሞቲክስ ኢንዱስትሪ ውስጥ ለቆዳና ለፀጉር እንክብካቤ ምርቶች በስፋት ጥቅም ላይ ይውላል። ይህ እንግዲህ ጣፋጭና ተወዳጅ የሆነው
የሱፍ አበባ ዘይት ከፋብሪካ ተነስቶ እስከ ቤታችን ድረስ የሚደርስበት ሂደት ነው። ቪዲዮውን ስለተመለከታችሁት እናመሰግናለን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ማሳወቅ ትችላላችሁ።